ብዙ ተቋቁም ያለው ብዙ ችያለሁ ከአቅሜ በላይ ከኔ ከራሴ በላይ ማለትም በቃ ብዙ ነገር እኔ እንጃ ይሄ ነው ማለትም አልችለው። እኔ አንድ ነገር ሳላወራ እኔን ዝቅ ለማድረግ አብሬው በልጫለሁ። ተው ሁሉንም ነገር ተው ኮስት አብሬው ጠጥቻለሁ። እኔን አሳልፎ ለመስጠት እኔን ለመጣል አንድ ነገር ከአንደበቴ ሳይወጣ ክፉ ቀን ሳልናገረው ሳንጣላ ሚዲያ ላይ መጥቶ እኔን ለመጣል ዝቅ ለማድረግ አያስፈልግም እኮ አብሬ በልቻለሁ። ያስ ተው እነዚህ ሰዎች አያውቁኝም። አሹም ሙክታርም እኔ እዚህ ሀገር መምጣቴን እራሱ አያውቁም እና እነሱ ናቸው ነው እያሏት ብሎ እስከ ማለት ራሴን ዝቅ እስከ ማድረግ በእኔ እስከሚያፍርብኝ እስከሚመስለኝ ድረስ እኔ ማሳፍር ሴት አይደለሁም። ለራሴ አንሽ አይደለም ለራሴ ያላንስም አይደለም ለራሴ ለሰው ማደግ የምጨነቅ ልጅ ነኝ። ገባ አይደልና እኔ ማንም ጋር አልደረስኩ። የማንንም ስም አላነሳውም። ገባ የራሴን ህይወት እየኖርኩ ነው። በቃ መቤቴን አቅቶኛል። አጠገቡ ደርሼ አላቅም። ማየትም አልፈልግም። አጠገቡም አልደርስም። በዚህ አጋጣሚ የሱን ፋሚሊ የኔን ፋሚሊ የምትወዱኝ ከሆነ ብያለሁ። ከዚህ በፊትም የምትወዱኝ እኔን የምታከብሩኝ ለእኔ የምትጨነቁ ከሆነ ሰው አዘቅዝቁብኝ፣ ምንም ነገር አታድርጉ ብያለሁ። በጣም ነው የምወዳቸው፣ በጣም ነው የማከብራቸው። እስከዛሬ በአንድ ላይ ብዙ ነገር አልፏል። ሁሉንም ተው፣ ሁሉንም ነገር ማለት ነው። ስለዚህ ዛሬ እኔ ከአንደበቴ አንድ ቃል እንኳን አላወጣሁም ከአንደበቴ አንድ ቃል። እስኪ አንድ ሪከርድ አንጣልኝ። ይዋሹ አለ ሙክታር አለ። የኔ መምጣት ራሱ ሰርፕራይዝ ነው። እነሱ አያውቁም፣ ግን እሱ በልክ እኔን እንዳፈረብኝ ሰው እነሱ ናቸው ነው እያሉሽ እያለ እስከ መናገር ድረስ እሱንም ተው፣ ችግር የለውም እሱንም ተው። ብዙ ነገር እኔ ከአንደበቴ ሴቱኝ እኔ መቀባጠር ሲገባኝ እኔ አንድ ነገር ሳላወራ እኔ እና እሱ አንድ ነገር ሳንነጋገር እየመጣ እኔን እዝን ለመጣልና እኔን ለማስጠቆር ብዙ ነገሮችን ያወራል። ገባ? ስለዚህ እኔ አጠገቡ አልደርስም። ተስፋ የምታረጉ ሰዎች እኔ እና እሱ መቼም ነው አብረንም መስራትም መገናኘትም የማንችለው። ገባ አይደለ? እኔ ማለት ራሴ ማቆም የምፈልግ ለነገ ብዙ ነገር ማድረግ የምፈልግ ሴት ነኝ። ይሄም ማለት ሰው አንደኛ ነገር የሚወጣልኝ በዚህ ስለሆነ ነው። ገባ? እኔ የሚወጣልኝ ነገር በዚህ ነው። ስለዚህ ማንም ጋር አልደረስኩም። ሪከርድ ቢታይ ሁሉም አብሮ እንደኖረ ሰው አይደለም። እኔን ማበሻቀጥ፣ እኔን ዝቅ ማድረግ። ሴት ልጅ ነኝ፣ እህት አለችው። ብዙ ነገር በቃ ብዙ ነገር ተባለ። ብዙ ሪከርዶች አሉ። ብዙ ነገር ሼር ይደረግልኛል። ያ ነገር አይነካኝም። እኔን ይነካኛል እኮ ስራም ይሆን እንኳ ምንም አይነት ነገር እንኳ አይኑር። በዚህ ልክ እኮ ለእኔ አይገባም። ይሄ እኮ ለእኔ አይገባም ነበረ። ማንም ሰው እኮ የሚፈርደው ነው። ዛሬ ራሴን አበርትቼ እኔ ስለቆምኩኝ እኔን ለመጣል በየሰዓቱ ሪከርድ ባይም እኔ ምንም አይሰማኝም። ስለዚህ አክብሬህ ነው የመጣሁት። አጠገቡ አልደርስም፣ አከብረዋለሁ፣ አልናገረውም። የተናገርኩትም ነገር የለኝም። ማንም ሰው አጠገቤ እንዳይደርስ አጠገባችሁ አልደርስም። ማንም ይሁን በቃ እኔ ማንም ከጀምአችሁ አጠገባችሁ አንድ ሰው ጋር ደርሼ አላውቅም። ገባ? አንድ ሰው ጋር ምክንያቱም የምጠላበትና ዝቅ የምደረግበት ቦታ ላይ እኔ መገኘት አልፈልግም። ስለማከብር ነው ቤቴን ገልብጬ የመጣሁት። ስለምወድህ ነው። አሹን የምወድበት ቦታ አለኝ። ሙክታርን የምወድበት ቦታ አለኝ። ሙክታር እኔ እዚህ ሀገር መምጣቴን እውነቱን ልንገራችሁ፣ እዚህ ሀገር መምጣቴ ለእነሱ ሰርፕራይዛቸው ነበር። አያውቁም ነበረ፣ ግን እሱ በእነሱም ለመጠለል ፈለገ። ስለዚህ እኔ ምንም አይነት ነገር ራሴን ዝቅ የሚያደርግ ነገር አላደረኩም። ሌላም ማውራት አይጠበቅብንም። ከአሁን በኋላ እኔ እና እሱን አታዩንም፣ አጠገቡም አልደርስም። ጨርሻለሁ። ሌላ ነገር እኔ አክብሬ ነው የመጣሁት፣ በጣም ስለማከብር ማለት ነው። በቃ ነገርኩ። እኔ እና እሱ አሁን እኮ እንደዛ አይደለም። የኔም ሀሳብ እንድትገናኙ አብራችሁም ስራ እንድትሰሩ በቃ እዚህ ጋር ነው የሚበቃው። እኔ ምንም አይነት አጀንዳ አልፈልግም። ምንም አይነት ወሬ አልፈልግም። በኪዳነ ምሕረት ተረጋጊና አንዲስ ምንም አይነት ወሬ የበደልኩሽን ነገር ንገሪኝ ነው ግን እኔ ምንም ነገር አልበደልከኝም። አላውቅህም። አይደለም በኪዳነ ምሕረት አላውቅህም።
ይኸውልህ ስማኝ ልንገርህ፣ እኔ እናንተ ተነጋግረን እንኳን አናውቅም፣ ግን እዚህ ጋር እየመጣ ብዙ ነገሮችን አውርተናል። ስለዚህ በቃ አንዴ ስሚኝ ግምጂ ኮስተር፣ ለዚህ ነው የጠራኸኝ? ለዚህ ከሆነ የጠራኸኝ ተነጋግራችሁ ያለውን ነገር በይቅርታ ብቻ ሌላውን በውስጥም አለማውራት መፍትሽ ነው። እሱ ኮስተር እያወራሁ ነው አይደል? በመሀል አይገባብኝ፣ ካልሆነ ይወጣላችኋለሁ። እናንተ እንደፈለጋችሁ ማለት ትችላላችሁ። ኮስተር አሹ ዝም በል። እኔ እንደው ግምጃ እንደዚህ ነው እንደዚህ አንዲት ነገር የተናገርኩት ነገር የለኝም። ስረገጥም ስዘቀዘቅም የፈለገውንም ሲባል ከአንደበቱ ነው። እኔ እና እሱ የሆነ እንትኑን እንኳን ያወቅኩት ከሱ አንደበት ነው። ስለዚህ እኔ ከሱ ምንም የምሰማው ነገር የለኝም። እሱም ከኔ ምንም የሚሰማው ነገር የለውም። ህይወቴን እየኖርኩ ነው። ስሜን እንዳታነሳ፣ ስምህን አላነሳም። አጠገቤ እንዳትደርስ፣ ስምሽን እያነሳሁ አይደለም። አንዴ ይሄ ነው። ተረጋጊና ለስሚ። በኪዳነ ምሕረት እኔ አልሰማም። ኪዳነ ምሕረት ነው አይደለም፣ ለእኔ ሳይሆን እሺ፣ ኪዳነ ምሕረት በቃ አንዴ ይበቃሃል። በቃ እሺ፣ የበደልኩሽ ነገር ምንድን? አንቺ ለመጣል ያልኩሽ ነገር ይበቃሃል። በቃ ኧረ በእግዚአብሔር፣ ኧረ በኪዳነ ምሕረት ምን አድርጌሽ ነው? እሺ ንገሪው። ለአባ ኮስተር ይሁን ንገሪው። እኔ ትንሽ ከተናደርኩኝ ያመኛል። አክብሬ ነው የመጣሁት። እወድሃለሁ፣ አክብራለሁ። በዚህ ዙሪያ ምንም እንዳታወሩ ሁለታችሁ። ከዚህ በኋላ ይሄ አጀንዳው እንዳይነሳ ጨርሻለሁ። በቃ መቀመጥ ስለማልችል ነው። እኔ መቀመጥ አልፈልግም። ገንዘብ በልቼሻለሁ። ፍቅረኛ አልነበርሽም፣ ገንዘብም አልበላሁሽም። የተፈጠረ ነገር የለም አይደል? አለ የምትይው ነገር ካለ ይሁን ላይ ብለኝ ጨርሰው። ዝም በል እስኪ፣ ዝም በል በቃ ዝም በል። አንተ ያለሁበት ቦታ እንፍታው ይሄን ነገር በቃ ዝም በል በቃ እኮ አሁን ምን ፈታው? ቦቼ ግምጁ ምን ያለበት ፋስ ያለበት ዝላይ አይችልም ትላለች እናቴ። ብዙ አታውራ በቃ ይበቃል። እስከዛሬ ያወራው ይበቃል። ነገር ግምጁ አንዴ በኪዲ ተረጋጊና ቦሸራ ይሄ ነገር አንተ ጋር አላወራም። መመቤቴን ጭራሽ ነው ማውራትም አልፈልግም። ለምን ጭራሽ ማውራት አልፈልግም። በቃ እኮ ምንድን ነው ያደረግሽ? ይኸው ላይ ሚዩት አድርጋ አንዴ ቦቼ ሚዩት አድርጎ አንዴ ቆይ። አሁን እዚህ ጋር ሁላችንም ወጣለች خلاص። ስለዚህ እሷ ስሜታ ሆና እዚህ ጋር እኛ ያለውን ነገር የምታውቁት የምናውቀው ምናምን ምንም ይኸውላችሁ ፋሚሊ እዚህ ያላችሁ በጠቅላላ 6600 ሰዎች አላችሁ። እኔ የምፈልገው የእሷን ሰላም በጣም ደህና መሆን ነው። የእሱን ሰላም በጣም ደህና መሆኑን ነው የምፈልገው። ያም የሆነው ደግሞ በሁለቱማ ሌላ ሶስተኛና አራተኛ ሰው ጣልቃ ሳይገባ ነው ሰላም የሆኑት። በመሀላቸው ሁነን እኛ እነሱ ሳይፈልጉት ያላሉትን ነገር ያመጣን ነገር እያያያዘን አንዴ ልጨርስና ቦቼ እና እባካችሁ በቃ ሁለቱም እሱም የራሱን ህይወት እየኖረ ነው፣ እሷም የራሷን ህይወት እየኖረች ነው። ሌሎቻችን አናስፈልግም፣ ሶስተኛና አራተኛ አካል አናስፈልግም። ከዚህ በኋላ የቦቼን ፋሚሊ ሆናችሁ የእሱ ተከታዮች በልጅቷ አቅጣጫም ሆነ ሌላ ነገር መጻፍም መናገርም አትችሉም። እኔም እያየው ዝም አልልም። የእሷን ፋሚሊዎች እሱ ባለበት ቦታ እየሄዳችሁ እሷ ሳትፈቅድ የማይሆን ነገር መጻፍ እኔም አልፈቅድም፣ አይሆንም። ይሄ ነገር በጣም ወደማይሆን ነገር ስለሚከት እዚህ ጋር መቆም አለበት። በተለይ የእሷ አንተ በእናትህ የኩሊ ቀልድ ይቀልዳል እንዴ ማየ። የእሷ ፋሚሊዎችም እዚህ ጋር ሌላ ነገር ለእሱ ሂዳችሁ አትጻፉ ሰላሎቹን። የእሱም ፋሚሊዎች እየመጣችሁ እሷ ጋር እሱ ያላለውን ነገር አትጻፉ። በቃ አብረው ነበሩ ወይም አናቅም፣ እሱን ማንም ምናችሁ ሁላችንም አናቅም። የሁለቱ ላይፍ ነበረ በመሀል ቆሟል። ስለዚህ ራሳቸው ይፈቱታል፣ ራሳቸው እንትን ይሉታል። እኛ ግን ጣልቃ እየገባን የእነሱን ህይወት አንበጥብጥ። ይህን ሰውዬ ሚዩት አርጊ፣ ብሎክ አርጊልኝ በእናትሽ ሞዴሬተር አስገባዋል አንዴ። እሺ አባ ኮስተር ይቅርታ፣ እኔ ማለት ነው አሁን ወይኔ ልውረድና ተመልሳ ወይ ታውራ። ይኸውልህ እንዴት መሰለህ፣ እኔ አባ ኮስተር አንተም ወንድሜ ነህ። ደግሞ ማርያምን በጣም እንደምወዳት ታውቃለህ። ለእሷ ምንም ነገር እንደሌለኝ ጌታ ምስክሬን፣ ክፋት ልቤ ውስጥ አንድም ነገር እኔ ግምጄን የሚጎዳ ነገር ሚዲያ ላይ ወጥቼ የተናገርኩት ነገር ካለ እሷን ለመጉዳት ደግሞ ያረኳት ነገር ካለ እኔ ትንገረኝ ያልኩት። ይኸውልህ ሚዲያ ላይ እንዴት መሰለህ፣ ዛሬ ነው አይ ቲንክ ሰሙትና ገንዘብ እንደበላዋት በክብሯ የሆነ ነገር ጠይቂያት እንደተጣላ ምናምን ነው። እኔም ማልዋሻው አንድ ሀቅ ግምጄ እዚህ ሀገር መታ እንድትኖር ያልኳት እኔ ሰርታ እንድትለወጥ ከማሰብ እንጂ እኔና ግምጄ ሌላ ምንም ነገር ከግምጄ አስቤ አይደለም። እሷን መታ ገንዘቤን ፈልጉ ነው ገንዘቤን ብሎ ነው ወይ ፍቅር ነበረኝ ወይ ፍቅረኛሞች ሆነን ከድቶኛል የምትል ከሆነ መታ
ይሄን ነገር ታውራው በቃ ማለት አንደኛ ነገር ይሄ ነገር እንዴት መሰለ የአደባባይ ሀቅ ከመሆኑ በላይ ደግሞ እኔ እየተዘቀዘቅኩ ኦልሬዲ ቅሌታ መባል ደረጃ ደርሻለሁ። ቆይ ስማኝ አንዴ ላውራ አውቃለሁ። እኔ ነው እያልኩ አይደለም አባ ኮስተር የእሷ ፋሚሊዎች እና የእሷ ወዳጆች እኔ እንደበደልኳት አድርገው ስላሰቡ እኔ አሁንም ማለት ነው የበደልኳት ነገር ሊኖር ይችላል። ሰው እኮ ነኝ ማለት አይደለም እንኳን እኔና እሷ ማለት ነው። እኔ አሁንም የምነግርህ ነገር አባ ኮስተር ደግሞ ማለት ነው ሁላችሁም ታውቃላችሁ እኔና እሷ ማለት ምንም ነገር እንደሌለ በደንብ ታውቃላችሁ። ሁላችሁም የእሷን ፋሚሊዎች ያውቃሉ። በምን እንደተጀመረም በደንብ ታውቃለች እሷ ኦልሬዲ። እሺ እዚህ ሀገር ከመጣች በኋላ እኔ አንዳንዴ እንዴት መሰለ እኔ የማልወዳቸው ነገሮች አሉ አይደለ? ፐርሰናሊቲ እንደ ፐርሰናሊቲ ሆኖ የማልወዳቸው አንዳንድ ነገሮች አሉ ማለት እንዴት ልበል፣ ኦቨራክት አልወድም እና ባህሪ እና ደግሞ አንዳንዴ ልቆጣ ትችላለሁ፣ ልናገራት ትችላለሁ። ሶ ግን የአዲስ አበባ ያናኗር ሁኔታ እዚህ ሀገር ያለው የሰው ባህሪ ምናምን ገና አልገባትም ግምጂ አልለመደችውም። እኔ ደግሞ ስራ በጣም ይወጥረኛል። አንዳንዴ ስክሪፕት መጻፍ አለብኝ፣ ሰው ስቱዲዮ ምናምን አድራለሁ አንዳንዴ እና ኤቭሪ ታይም ልታገኘኝ አልቻለችም። በታመመሽ ጊዜ ብቻ ነው ከጎኑ ያልጠፋሁት። ይሄን ሀቅ እሷም ታውቃለች። ያ ነገር ግን እኔ እንዴት ነው መሰለ እኔም ጓደኞችም ከእሷ የሆነ ነገር ፈልገን የቀረብናት መስሏቸዋል። አንደኛ ነገር የእሷ ፋሚሊዎች፣ ሁለተኛ ነገር ላይ ደግሞ የሆነ በክብር ጉዳይ የሆነ ነገር እንዳደረግኳት አይነት ታስቧል። እሱ ነገር አድርጓል የምትል ከሆነ ቦቼ እኔ ላይቭ ላይ ነው ይኸው እያልኩ ያለሁት። ቡቸራ በክብሬ ጉዳይ መጥቶ እንዲህ አድርጎኛል፣ የገንዘብ ጉዳይ ሆኖ እንደዚህ አድርጎኛል የምትል ከሆነ ግምጄ በግልጽ ይኸው 6200 ሰው አለ አይደል? እኔም ኦርቶዶክስ ነኝ። እሷ መታ ታውራውና ይሄን ነገር እንፍታው። እኔ ሰላም መሆን እፈልጋለሁ። አባ ኮስተር እንዴት መሰለህ ትላንትና ሰማኛ እንዴት ተዘቅዝቀህ ምናምን ብታይ የሆነ ሰው ብሎክ አታደርግም ወይ ሪፖርት አታደርግም እዛ አካውንት ላይ? ቢኮዝ እኔ ሚዲያ ላይ የሆነ ፋን ያለኝ ሰው ነኝ። ተዘቅዝቄ የሆነ እንትን እያልኩኝ ቀስቴ ነበረ እና ቀስቴ ስሪኝ ቀስቴ ይሄን ቪዲዮ አየሁ ምናምን አንተ ሪፖርት ላድርገው ብዬ ተቀብዬ እግዚአብሔር ምስክሬን ነው የምልህ በእኔም ስልክ በእሱም ስልክ ሪፖርት አድርጌያለሁ። ሶ ከዛ ትላንትና የጓደኞቹን ስልክ ሰብስቦ ሪፖርት የሚያደርገው ስለሆነ ሂዱበት ሪፖርት አድርጎ አይነት ቪዲዮ ዛሬ ያሳዩኝ ማለት ነው። እኔም አምላክን ነው የምልህ አሁን ይህን ሪፖርት የሚደረገውን ነገር ታስቆምልኛለች ብዬ በጣም እየጠበቅኳት ነበር። ምክንያቱም ምንም የገለጸ የለ ነው እኔ በማውቀው ማለት ነው ምንም ነገር በቃ አብረን መስራት አልቻልንም በሆነ ምክንያት በቃ እሱ አራርቆ እንጂ የኔን ውድቀት እኔ ማምላክ ምስክሬ ናት። የሰው ውድቀት የምፈልግ ሰው አይደለሁም። በደንብ ሁላችሁም ታውቃላችሁ። እኔ ስንት ሺህ ፎሎወር ሆኜ እሷ ስንት ሺህ ፎሎወር